ቆይ ይህ ፊልም በጣም ያስደነገጠኝና ያስገረመኝ ፊልም ነው። ግን ፊልሙ ብቻ አይቼ ታሪኩ አልገባኝም ነበር። መነሻ ታሪኩ ሲገባኝ ግን ደንግጬ ነው የቀረሁት። እንደገና እያስታወስኩ ነው የተገረምኩት። ሰርች አድርጌ ታሪኩ ምንድነው መነሻው ምንድነው ብዬ አፈላለኩት። ስለዚህ ይሄ ማለት ነው ማወራት ያለበት ፊልም ስለሆነ እዚህ ይዤላችሁ መጣሁ። ይሄን ቻናል ሰብስክራይብ በማድረግ ይጀምሩ። አመሰግናለሁ። ወደ ታሪኩ እንግባ። ሱክቡስ 2024 ፊልሙ በክሪስ በሚባል ከባለቤቱ ጋራ ባለመግባባት ውስጥ ያለ ሰው ነው የሚጀምረው። እንዲሁም ደግሞ የአንድ ልጅ አባት ነው። በቃ ህይወቱ ግራ ገብቶታል። እኔ በቂ አይደለሁም ብሎ ያስባል። በቂ ባል፣ በቂ አባት እንዳልሆነ ይሰማዋል። ታሪኩ እንዲህ እያለ ይቀጥላል። ይህ ሁኔታ የሚያውቀው ጓደኛው እንደገና ወደ ፍቅር ህይወቱ እንዲመለስ ስለፈለገ አንድ የዴቲንግ አፕ እንዲጠቀም ያበረታተዋል። እዚህ ላይ ነው አራ የምትባል እጅግ ማራኪ ሴት ያገኛል። ላውራት አላውራት እያለ ከተወዛገበ በኋላ ማውራት ይጀምራል። ወሬያቸው መጀመሪያ ላይ የተለመደ ይመስል ነበር። እንደውም እሱ የማይሆን ነገራቶችን ይዘባዝባል። እሷም ፊቷን አታሳየውም፣ ሰውነቷን ብቻ ነው የምታሳየው። ከዚያ ግን ክሪስ ከአድራ ጋራ ከተገናኘ በኋላ እንግዳ ነገራቶች መፈጠር ይጀምራሉ። አስፈሪ ራእዮችን ያያል። አድራ ሰው እንዳልሆነች የሚጠቁሙ መልእክቶችንም ይታዩ ይጀምራል። በመሃል የሆነ ፕሮፌሰር በሶሻል ሚዲያ ላይ ሊያስጠነቅቀው ይሞክራል። ሰው አይደለችም፣ ትጎዳሃለች፣ ትቆጣጠርሃለች ቢለውም ክሪስ ፕሮፌሰሩን ማመን አልፈለገም። ምክንያቱም አድራ በጣም ሴክሹዋላይዝ እያደረገችው ነበር። ጓደኛው ሳይቀር አረ ይቅርብህ ይለዋል ጉዳዩን ሲሰማ። ከዚያ ግን አድራ ምን ታደርጋለች? ከሁሉም ተነጥለዋለች። የሶሻል ሚዲያውንና የቤቱን ካሜራ ትቆጣጠራለች። እና እሱ ልጁን ለማየት ወደ ሌላ ክፍል ሲገባ የእንትን ቪዲዮ ትልክለታለች። ያው ገብታችኋል። ሮማንሳይዝ እያደረጉ ነበር አንድ ክፍል ውስጥና በፊሲንግ ማለት ነው። ከዛ በሶሻል ሚዲያ አፕ ቪዲዮ ትልክለታለች ራሷን እየቀረጸች ማለት ነው። ከዚያም ክሪስ አላስችል ይለውና እዚያው ላይ ጋሴ መምታት ይጀምራል። ወዲያውኑ ካሜራውን ከስልኩ ኮንታክት ጋራ አገናኝታ ለእናቱና ለሚስቱ ወይም ለኤክስ ሚስቱ ታሳይበታለች። በጣም ይደነግጣል። በጣም ያፍራል። ማፍራት ስላችሁ በጣም ነው የሚያፍረው። በቃ የት እንደሚገባ ነው የሚወጣው። ምን ነው ልጅ ፊት እንደሳረጋለህ ምናምን ሲሉት ማለት ያው ኮንታክት ተደርጎበት ከሱ ፍቃድ ውጭ ነው። ግን ማን እንዳደረገው አላወቅም። ብቻ ታሪኩ እንዲህ እያለ ይቀጥላል። እሷ ጋር ማውራትና በቪዲዮ እንትን ማድረግ ይጀምራል። ያው መቻመስ ማለት ነው። ይሄን ሁሉ የሚያደርጉት በኦንላይን ዴቲንግ አፕ አፕሊኬሽን ካሜራ እየታዩ ነው። የክፍሉን መብራት ታስጠፋዋለች፣ ሻማ ታስበረዋለች። ከሷ ጋር መለጣለጡን ይቀጥለዋል። ግን ይሄን ሁላ ነገር ሲጨርስ ራሱን እሱ ዓለም ውስጥ ያገኛል። አድራ በእውነት ሰው ሳትሆን ሱክቡስ ናት። ይሄን በጥንታዊ አፈ ታሪክ ውስጥ ወንዶችን በፍቅር በፍላጎት የምታጠምድ ከዚያም ህይወታቸውን የምታቃውስ ዲመናዊ ወይም ሰይጣናዊ ፍጡር ናት። ምን እያልክ ነው? ሱክቡስ ጭቁስ ማለታችሁ አይቀርም። ምን እንደሆነ ልንገራችሁ። ሱክቡስ የፊልሙ ርዕስ ነው። የታሪኩም ዋና ክፍል ነው። ይህን ስታውቁ ነው ፊልሙ የሚገባችሁ። ሱክቡስ ማለት የሴት ቅርጽ የሚይዝ ዲመን ነው፣ ያው ሰይጣን ማለት ነው ተብሎ በአውሮፓ አፈ ታሪክ ይታመናል። ሱክቡስ የሚለው የላቲን ሱክቡር የመጣ ሲሆን ከታች መተኛት ማለት ነው። በሌላ በኩል ደግሞ ኢንኩቡስ ከተባለ የሱክቡስ ተቃራኒ በአፈ ታሪክ ወደ ሴቶች የሚሄድ ወንድ ዲመን ነው ተብሎ ይገለጻል። እንደገና ደግሞ ይህ የሚባል አለ። ሌሊት ስም ብዙ የሆረር ፊልሞች ውስጥ ይጠቀሳል። አንዳንድ የአይሁድ አፈ ታሪኮች ውስጥ የሱክቡስ እናት ወይም ከእነሱ ጋር የተያያዘ ፍጡር ተደርጋ ትገለጻለች። በአፈ ታሪክ መሰረት ሱክቡስ የሴት ቅርጽ ያለው ዲመን፣ ኢንኩቡስ የወንድ ቅርጽ ያለው ዲመን ነው። እነዚህ ግን የጥንት አፈ ታሪኮችና የሆረር ታሪኮች ናቸው። እንደ እውነተኛ ፍጡር አልተረጋገጡም ማለት ነው። ቢሆንም ግን ታሪኩ በጣም ኢንተረስት ያደርጋል። እንዲሁም በፊልም ውስጥ አድራ ለወንዶች የምትታይ ስለሆነ ሱክቡስ ትባላለች። ክሪስን አጥምዳ ጉድ የምታደርገው ባይዘው ታሪኩን ያልጨረስኩላችሁ ምክንያት ፊልሙ በጣም ፖቴንሻል ያለው ነበር፣ ግን አጀማመሩ ቢውልዳፑ ደካማ ነው፣ በጣም ደካማ ነው። ከዚያም ደግሞ መሀል ላይ በጣም ጠንካራ ይላል። የጌት ኢነል አይነት ቫዚ ይይዛልም ብቻ ሳይሆን ሊያመሳስሉትም ሞክረዋል። እንደውም ስህተቱ እሱ ላይ ነው። እንደገና ወደ መጨረሻው ደግሞ ታሪኩ ፍሰቱን ይሰጣል። በጣም ነው ይስባል። አጠቃላይ ፊልሙ ደካማ ነው። በጣም በወረደ በጀት የተሰራ እንደሆነም ያስታውቃል። አንድ ትልቅ አክተር ብቻ ነው ያለው። IMDb ላይም 4.5 ነው የተሰጠው።
አሪፍ አለመሆኑን ያስታውቃል። ግን እኔ ታሪኩን ከነገርኳችሁ በኋላ ብታዩት ግን ምን የተካሄደ እንደሆነ ይገባቸዋል። አስፈሪ ሞመንት አለው። ለምሳሌ አንድ አስፈሪ ሞመንት ጓደኛው እኔ ልጀንጅናት ብሎ የጀነጅናትና ቤቷና ትለዋለች። ከሄደ በኋላ ልክ እዚያ ሲደርስ ልቡን ተሰውረዋለች። ከዚያ የሆነ ጭልቅልቅልቅ ያለ ነገር ውስጥ ላጃውን ይከተዋል። አንዳንድ ስሜት አይን ያጉራል፣ ልብ ያጉራል። በፊልም ውስጥ ሱቡስ ከወንዶች ህይወት ኃይል ትመገባለች። ቆዳን ገፋ ምጥጥ ነው ታደርጋችሁ። በቃ ልክ ላጃውን አስገብቶ እሱ ጣጣጣጣ አድርጎ ከጨረሰ በኋላ ከዛ ጀምራ ነው መጣ ግሽልጥ አድርጋ ነው የምጥለውና እዛ አካባቢ ትንሽ ይቀፋል። አሪፍ አድርጎ ፈርበብራ እሱ ጋር አይደው። መጀመሪያም ግን እዛ ቤት ውስጥ መግባቱ ነው ስህተቱ። ብቻ በጣም አስገራሚ ነው። ከ4.5 ከፍ ማለት ነበረበት ብዬ አስባለሁ። ፊልሙ እንደ መዝናኛና አዲስ ነገር ለማየት ከፈልጋችሁ ብታዩት እመክራችኋለሁ። ስለዚህ በሌላ ፊልም እስከምንገኝ ድረስ ይህን ቻናል ባካችሁ ሰብስክራይብ አድርጉት። በቃ እስከ መጨረሻው ደግሞ ታዩት ብትጨርሱልኝ በጣም ደስ ይለኛል። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። አመሰግናለሁ። ባይ ሱንኩቡስ